በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን ምስል የምትከታተሉ በተቀላላ የልዑል እግዚአብሔር ሰላም፣ የእመቤታችን ምልጃ፣ የመላእክት ጥበቃ፣ የቅዱሳን በረከት፣ የነቢያት፣ የጻድቃን፣ የደጋግ አባቶቻችንና እናቶቻችን በረከት በሁላችሁ ላይ ይደር። የተከበራችሁ ይህንን ምስል የምትመለከቱ የድምጽ የሚሰማችሁ ወገኖች በተቀላላ ዛሬ ይጀላችሁ የቀረብኩት ሰሞኑን በፕሮቴስታንቱ ዓለም ሲወራ ስለነበረውና የኦርቶዶክስ ቤተክርስቲያንን ሲያነሳሳ ስለነበረው ውይይት ይሆናል። ይህም ውይይት የተካሄደው ኤክሰደስ በተባለው የውይይት መድረክ ሲሆን በቤቲና በዶክተር ወዳጄነህ ነው። በርካታ ሰዎች ይህንን መልእክት ልከውልኛል። በዚህ ላይ ምንስ ሐሳብ እንዳለ ጥያቄ አቅርበውልኛል። በነገራችን ላይ በርካቶች የፕሮቴስታንት እምነት ተከታዮችና የተሐድሶ እምነት አራማጆች በተለያየ መልክ ሲጨነቁበትም ያየሁት ብዙዎች የላኩልኝ ድረገጽ ነበር። ለማንኛውም በመጀመሪያ ግን ዶክተር ወዳጄነህና ቤቲ ያደረጉትን ውይይት ቀድሞ ዶክተር ቲሞቲ ጆርጅ የተባለ የቤሰን ዩኒቨርሲቲ ዲንና ከረን የተባለች ቃለ መጠይቅ አቅራቢ ሁለቱ ያደረጉትን ስትመለከቱት አንድ አይነት አስተሳሰብ እንዳለው ስላየሁ በመጀመሪያ ጫፍጫፉ እንድትመለከቱ አደርጋለሁ። የመጀመሪያው ዶክተር ቲሞቲ ጆርጅ በከረን ኢንተርቪው ሲደረግ ነው። ቀጥሎ ደግሞ ቤቲ ዶክተር ወዳጄነህን ስትጠይቅ ነው። ቀጥሎ የምታዩት እሱ ነው። My guest today is Timothy George, founding dean of Beeson Divinity School in Birmingham, Alabama, and senior editor for Christianity Today magazine. He has been a leader in evangelical dialogue with the Roman Catholic Church and is writing a book about how evangelicals regard Mary, the mother of Jesus. Welcome. Thanks, Karen. You come from a Baptist background, and so Mary is an unusual topic for you to even be interested in. Can you tell me about how you... ሰላም ተንካቼ ቤተልሔም ነኝ። የሁለተኛው ሲዝን ፕሮግራሜ ነው። ከእንግዳ ጋር ነኝ። እንግዳዬ የወንጌል ሰባኪ ነው፣ ጸሐፊም ነው። 3 መጽሐፎችን ወደ ህዝብ አበርክቷል። በሕክምና ሳይንስ የዶክተሬት ዲግሪ ያለው፣ በሳይኮሎጂ ማስተርስ፣ በቲዮሎጂ ማስተርስ እና በትሮፒካል ሜዲሲን የማስተርስ ዲግሪ ባለቤት ነው። ዶክተር ወዳጄነህ መሐረነ እዚህ አጠገቤ ነው ያለው። ዶክተር እንኳን ደህና መጣ። እንኳን ደህና ቆየሽኝ ቤቲ። በጣም ነው የማመሰግነው እንግዳዬ ሆነ ስለመጣ። እኔ በጣም አመሰግናለሁ። መልካም። እዚህ ላይ የምገልጥላችሁ ምንድነው ዶክተር ቲሞቲ ጆርጅ ባለፈው ስለ እመቤታችን መጽሐፍ የጻፈ ሰው ነው። በተለይ ደግሞ በፕሮቴስታንቱና በካቶሊኩ ዓለም ባለው ዲያሎግ የኢንተርፌስ ዲያሎግ